ግለጭላችሁ። ሀዋ አዲስ። እሺ ሀዋ የት ነው የምትኖሪው? እኔ በቆጂ እዚህ 0201 እንደዚህታች የድሮ በቆጂ ከተማ ውስጥ። ልጅሽ እንግዲህ ያው መስማት የተሳለ እንደሆነ እንትን ብለናል። እስኪ ስለ ልጁ ስለ ችግሩ ስላለ ሁኔታ ግለጭላችሁ። ያው ስትወለድም ጀምራ አትሰማም። ስትወለድም ገና መጀመሪያ ስትወለድ ጀምሮ ነው ማትሰማው። ትንሽ በፊት ምንም አትልም። ትንሽ ስጠራትም ትንሽ ትሰማለች። አሁን ግን እየደከመ ሲመጣ 4 አመት ስትሆን ናዝሬት የተኮየራ የመጣ ሐኪም አለ ተብሎ እዛው ሰዷት ጆሮም ያያል ሲሉን እሺ ብለን ዘና ስንሄድ ይቺ 4 አመት አልሞላትም። እናንተው አስተምሯት ዳቦ የሚለውን ሙዝ ብርቱካን ምናምን እያላችሁ ስሙን እየነገራችሁ በዚህ ትፈታለች እና እናንተ ምንድነው የምትቸኩሉት ብሎ ሲለን እኛም ተውን። ከዛ ወዲህ ምንም ያደርግንላት ነገር የለም። ግን አሁን ጭራሹን ምንም አሰማም፣ አትናገርም፣ አትሰማም። የመጀመሪያ ልጅሽ ነው? የመጀመሪያ ልጅ ነች። ሌሎቹ ልጆች ግን ያው እነሱ ሰላማዊ ናቸው፣ ችግር የለባቸውም። አሁን ትምህርት እዚህ ከጀመረች ሁለተኛ ክፍል ናት። አሁን 2 አመቷ ነው። 2 አመቷ ነው። እድሜዋ ስንት ነው? እድሜዋ አሁን መጋቢት 15 10 አመት ይሞላታል። እሺ እንግዲህ አሁን 10 ቀን አርሲ ዩኒቨርሲቲ ያው ባዘጋጀው በዚህ ስልጠና ተካፍለሽ አሁን ከልጅቷ ጋራ በምልክት ቋንቋ መግባባት ጀምረሻል። እስኪ በፊት የነበረውን እና አሁን ስልጠናውን ከወሰድሽ በኋላ ያለው ሁኔታ እስኪ። በጣም በፊት የነበረውና አሁን የነበረው ሰማይና መሬት ነው። በፊት ዳቦ ስትል አላውቅም፣ ውሃ ስትል እንደዚህ ስትላፏን ብቻ ነው እንጂ እኔ ምን እንደሆነም አላውቅም። እንደዚህ ስትለኝ ውሃ ቀርቼ ሰጣት፣ ታልሆነም ትደፋዋለች፣ ትናደድብኛለች። ደሞ ተሆነም ደሞ ተጠማት ወስት ተቀበልና ትጣለች። ምግብም ተሆነ የምትፈልገው ምግብ ካልሆነ አትበላም። ደሞ የማትፈልገው ነገር ከሆነም ደሞ ትታ ትወጣለች፣ የማትፈልገው ከሆነ ትታኝ ትወጣለች። አሁን ግን እግዚአብሔር የተመሰገነ ይሁን። እናንተም እግዚአብሔር ይባርካችሁ። እናንተ በዚህ በ10 ቀን በሰጣችሁን በጣም ለውጥ አለ። በጣም ለውጥ አለ። ያ ማለት የምትፈልገውን ነገር ተጠይቃታለሁ። ምን ፈለግሽ ስላት ይሄን ፈልጋለሁ ስትለኝ ሰጣታለሁ። ከዛ ያንን የማትፈልገውን ነገር ደግሞ ይሄንን አልፈልግም ካለች ሂጄ ሌላ ነገር ተሱቅ የሚገዛ ለስላሳ ሲሆን አሁን ለስላሳ ስትለኝ በምልክቱ ስትነግረኝ እኔ ይገባኛል ስለተማርኩት። ከዛ ለስላሳ ስትለኝ ለስላሳ ገዛላታል፣ ብስኩት ስትለኝ ብስኩት ገዛላታል። ሁሉንም ነገር የምትፈልገውን ነገር እየሰጠዋትም እየተቀበልኩም ከሷ አንድ ላይም የማውራት እድሉ ሂሳብ ስትሰራ በፊት ይጎልንትን ይላታል። ስለዚህ ከትምህርት ቤት ስትጠየቅ ጥያቄ ወይም የቤት ስራ ሲሰራ አማርኛውን ሰራላታለሁ እሰራላታለሁ የቤት ስራውን። ከዛ ስሰራላት በፊት አንግባባም፣ አንቺ ጭንቅላትሽ አያስብም ብላ ተሰድበኛለች። አሁን ግን እግዚአብሔር የተመሰገነ ይሁን። አሁን የምትፈልገውን ነገር ሰራላታለሁ። እየተሳሳቅን ነው፣ እንደውም ማታ እያወራን እየተሳሳቅን ነው እናመሸው። እግዚአብሔር የተመሰገነ ይሁን። እሺ ጥሩ ነው። እንግዲህ ያው ቀደም ሲል እንዳልነው ይሄንን እቅድ አውጥቶ ያው ተማሪዎቹ ከቤተሰቦቻቸው ጋራ በዚህ በምልክት ቋንቋ መግባባት እንዲችሉ ነው ዩኒቨርሲቲው ያዘጋጀው። ስለዚህ ዩኒቨርሲቲው ይሄንን ነገር በማዘጋጀቱና ስልጠናውን በመውሰድሽ ምን ተሰማሽ? እኔ በጣም ደስ ነው ያለኝ። ወላሂ እኔ በጣም ደስተኛ ነኝ። በጣም ከመጠን በላይ እግዚአብሔርን እያመሰገንኩ እግዚአብሔር ለነሱም ደግሞ እግዚአብሔር ውለታቸውን ይክፈል ነው ማለት። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። እናመሰግናለን።